مرناتن ጨርሳታለን الله أكبر الله أكبر وددنم طلانم ودداچوم طلاچوم والله كالله وجي ماننم انلمنم እንደጀመርናትን ጨርሳታለን እስኪ ለአላህ ብለን እንወዳቸዋለን ቅድም ከኔ በፊት የተናገሩት ኡስታዝ መሐመድ አባታ ጨርሶብኝ እንጂ መጀመሪያ እዚች ወንበር ላይ እንድቀመጥ ስልጣን የሰጠኝ ቢኖር ወንድሞቻችን ጋራ ያው ፍቅር እንጂ ብዙ ግንኙነትም አልነበረኝም እኔ ምን እንደነካቸው አላቅም አዘርነት በርበሬ ወረዳ ላይ ጠርቶኝ ከመምጣቴ በፊት እኔንና የዶክተር ጀይላንን ስም በማይሰረዝ ድንጋይ ላይ ጽፎ መሰረተ ድንጋይ እንድናቆም እንድንጥል ጠርተውን ለኑ ምንም ሳንሰማ አልቆ ተመርቀዋል የሚል ሰማሁኝ በቅርብ ጊዜ በጣም በሚገርመው ለምን ስል አናስቸግራቸውም በዱዓ ተክሎልናል ብሎ ነው በቅርብ ጊዜ ያስመረቁት እንዲሁም በትግል ላይ ያለሁኝ ለሌላ ፕሮግራም የአንድ ምሁር መጽሐፍ ምረቃ ላይ ተገኝቼ በአዲስ አበባ በሰፊ ፕሮግራም ላይ እንደ ፖለቲከኛ ራሴን አስተዋውቄ ፕሬዝዳንት ነኝና አልተቀበላችሁኝም ወይ بيسن والله مدركو عند زاري سلا اسلامنا ጉዳይ ተዘጋጀ አይደለም የፖለቲካ ወይንም የሌላ ፕሮግራም መድረክ ነው ረህመቱላሂ ዐለይሂ የሃጂ ሻሚል መጽሐፍ ምረቃ ላይ ነው ሃጂ ሻሚል ሙጃሂድ እንደመሆናቸው መጠን እኛም በሲራ በስም በተግባርም ስለምናቃቸው በደስታ ተሳትፈን መድረክ መሪ من وداچو من كبراچو ان شيخ ابراهيم بلو سترن አይደለም ማረገን አስቀረህብኝ ብዬ ያው ትግል ላይ ስለሆነ ነው ወድጄ ሳይሆን የስልጤ ብቻ ሳይሆን በስልጤ ብሔር መሪነት እዛ ያለ ሚኒስትሮች ሁሉ ባሉበት ያላ ምንም خلاف በሌላ መድረክ ላይ እኔ ቃል የገባሁት በአላህ ስም ነው በደንብ ተረዱልኝ ቃል ኡስታዝ መሐመድ እንደተናገረ ህክማን በስልጤ ህዝብ ገነባለው ነው ያልኩት ያንን ያው እነ ሼህ አጣግቤ ናቸው መቼም መጣ ስልጤ ከስልጣን ነው ስልጤ ከሱልጣን ነው ስልጤ ከሱልጣን ነው ስልጣን ይምጣ ሱልጣን ስትል ደግሞ ወደ አረብኛ ማለት ነው ሁለቱም ያው ነው ትርጉሙ ስልጣናችሁን በብዙ መልክ አሳይታችኋልና ቅድም በጣም እርካታይም በማልገልጽበት በማልልበት
መግለጽ በማልችልበት ሁኔታ ተረክቼ መጣሁኝ ሆስፒታላችሁን አይቼ ሰምቼ ያለው ዳሞ ዩኒቨርሲቲያችሁም ከዚህ በአላህ ፈቃድ ሁላችንም መጅልሳችን ታግቶ ከናንተ ጋራ እንድሰራ በዚህ አጋጣሚ ቃል ለመግባት ወዳለሁ። ዛሬ ቀኑ የወሬ ቀን አይደለምና ምንም አላበዛም ብዬ ነበር። በዛብኝ ዳሞ ስነሳ ከመሐባ ከናፍቆት ከፍቅር የቱ ነው የነኛው አልহামዱሊላህ እንድትሉ ሁለት ኒዕማዎች አላችሁ። ሁለቱም በጣም ትልልቆች ምንድነው? የአዱንያ ኒዕማና የአኺራ ኒዕማ አላችሁ። እንደብትሉ እንደ አዱንያ ትለፋላችሁ፣ ትጥራላችሁ፣ ትግራላችሁ፣ ትከስባላችሁ አላችሁ። ሰዎች ያላቸውን መብቱ የናንተ ቢሆን መብት ቢኖራችሁ የአላህን ጀነት ታጣብቡ ነበር ብያቸው። በኸይር ስራ ሲሽቀዳደሙ ስላየኋቸው የአላህ ጀነት ሰፊ ባይሆን ኖሮ ታጣብቡ ነበር። ስለዚህ ያልተበረዛ ህዝብ ነው ዲኑን ይዞ የመሰረቱን እስልምናውን ይዞ እስከ ዛሬ የዘለቀ ኮቦር ህዝብ የተከበረ ህዝብ ነው። ዛሬ ኮቦር ዋና አስተዳዳሪያችን ትልቅ የመንግስት ስብሰባ አስፈቅዶ ለናንተ ክብር ስል ይሄው መጥቶ መሐከላችን ይገኛል። አገር አቀፋዊ ስብሰባ አስፈቅዶ መጥቶ ሁሌ እኛ ከመንግስት ጋራ ለመስራት የምንወደው ለዚህ ነውና ከመንግስታችን ጋራ እጅ ለእጅ ታይዘን እንድንሰራ በዚህ አጋጣሚ አደራ ለማለት ወዳለሁ። በተረፈ ከሁሉም በላይ ሰላም ነው። አንጀታችን ያቆሰለ ጭንቅላታችን ያዞረ ወገባችን ያቆረጠ ሰላም እጦት ነው። አሁን በአንጻሩ እየተመለሰ ነው፣ ይቀረናል። እስኪ ሁላችንም አላህ ዘንድ ዱዓችን ተቀባይነት አለውና እጃችን ዘርግና ያ ረቢ ሰላማችን አዳም አርግልን በሉ። ዳዋም ያ ረቢ አርግልን፣ ሀገራችን ሰላም አርግልን፣ ዲናችን ሰላም አርግልን፣ ዱንያችን ሰላም አርግልን፣ አንድነታችን አጠናክርልን። ሀገራችን እንደተባለችው የልማት ሀገር አርግልን፣ የተቆጣውን ማስታርቅልን፣ ታርቀን አስታርቀን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰህቢሂ አጅመዒን። አውቄ ነው አንድ መልእክት ስላለኝ ነው አቋረጥኩት። አላህ ይሰማኛል። ወንድሞቻችን በያላችሁበት ሙስሊሞቹም ሙስሊምም ያልሆናችሁም ኸይር ፈላጊዎች፣ በጎ አድራጊዎች፣ ልማት ፈላጊዎች፣ የልማት ጀግኖች፣ የልማት አርበኞች ከውጭም ከውስጥም እንዲሁም
أسرى أردت كل لو تشاچن لا الله بلاچو فرق أداجي هنا جوان حكمة جامعة إن شاء الله تعالى زاري عندك فتنو هلو نجي آبرن عندن مرق كنيا غارا عند تقوموا بالله سم ترين لما قرب ودالو وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين. الله أكبر الله أكبر الله أكبر الله أكبر. يا ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ ባደረጉት በዚህ ንግግር የሂክማ ዩኒቨርሲቲ ግንባታ እና ማቋቋም በይፋ የተከፈተ መሆኑን እናበስራለን። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። በአለፉት የኢትዮጵያ ታሪክ ውስጥ እስላማዊ ስልጣኔ በነበረበት ተጨባጭ ሁኔታ እስከ ጅማ ሊሙ ድረስ በተዘረጋው የንግድ ሰንሰለት ውስጥ በወራቤ ከተማ የምትገኘዋ ሻማ ሜዳ ወይም የሻም ሜዳ የምትባለው ቦታ ላይ ነጋዴዎች ያልኩበት የጀይላን ከድር ገመዳን አጭር የሆነ መልእክት እንዲያስተላልፉልን እንጋብዛለን። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። السلام عليكم ورحمة الله وبركاته. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى. نسأله سبحانه وتعالى أن يجعل هذا الاجتماع اجتماعا مباركا. اللهم اجعل هذا الاجتماع اجتماعا مباركا. اللهم اجعله اجتماعا مباركا. اللهم اجعل هذه الجامعة اللهم اجعل هذه الجامعة كاسمها جامعة تكون حكمة لهذا البلد وتكون في مؤلفة للقلوب وجامعة وموحدة. اللهم اجعل هذه الجامعة جامعة مباركة على هذا البلد مباركة على إثيوبيا. اللهم يا حي يا قيوم يا حي يا قيوم برحمتك الصغير اجعلها كاسمها اجعلها مفيدة نافعة يتخرج منها الآلاف من طلابنا ومن شبابنا الذين يذهبون إلى الخارج. اللهم اجعلها نافعة مفيدة. اللهم اجعلنا ممن يساهم فيها. بالحقيقة ليس لي كلام إلا الدعاء لأن هذا يوم تاريخي يوم فرح وسرور. هذا من يوم تاريخي للشعب سلطة الشعب المجاهد وكما أنه يوم تاريخي للمجلس الأعلى لأنه تبنى هذه الجامعة ولمعالي الشيخ حجي أيضا يوم تاريخي لأنه أول من تبنى هذه الجامعة فتكون هي من أولويات. إن كان لي كلام أقول للشيخ حجي عليه أن يجعل هذه الجامعة أولى اهتمامه كما وعد. ونحن أيضا مستعنا بقدر الاستطاعة إن شاء الله نجعل هذه الجامعة من أولويات مشروعنا فأبشروا وأملوا واسألوا الله تعالى أن يوفقنا لبنائه. كما قلت صباحا للشيخ عبد الهادي نحن ننتظر يوم ما تتخرج منها الدفعات ونأتي لحفل التخريج بإذنه تعالى.
السلام عليكم ورحمة الله وبركاته. الله أكبر الله أكبر. በቀጣይ የአዲስ አበባ ከተማ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የሆኑትን ሼህ ሱልጣን አማን ኤባን አጠር ያለ መልእክታቸውን እንዲያስተላልፉ ወደ መድረክ ጋብዛለሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. يتكبروا يا إثيوبيا إسلامنا قداي تقلاي مكر بيت بريزدانت شيخ حجي إبراهيم. يتكبروا يا إثيوبيا إسلامنا قداي تقلاي مكر بيت مكتل بريزدانت شيخ عبد الكريم بن الشيخ بدر الدين. يتكبراتشو علماءوች የተከበራችሁ የኢትዮጵያ እስልምና ጉዳዮች ምክር ቤት አባላት የተከበራችሁ እዚህ ያላችሁ ወንድሞች እህቶች የመንግስት ባለስልጣናት የተከበሩ አቶ አሊ የተከበራችሁ ጥሪ ተቀበላችሁ እዚህ ፕሮግራም ላይ የታደማችሁ ወንድሞች እህቶች እናቶች አባቶች السلام عليكم ورحمة الله وبركاته. የሸሃጂ ንግግር በኋላ መናገር ብዙም አያምርም የሚጨመር ነገር የለም። ግን እኔ አንድ ታሪክ ስላለኝ 2 ደቂቃ ለመናገር ፈልጌ ነበር። ምንድነው ያ ታሪክ? እኔ علم የከፈትኩት علمን የጀመርኩት በዚህ በስልጤ ሀገር ነው። مجمرة سفينة النجاة شجاع يجمركت بأيدنا باشيخ الله يرحمه وبساچون كذابوا هلا مجرشا بأجر وستم بزي بدبوبم سكارا ينبرو بداغور شيخ نو بسفينة جمركن بداغور شيخ فتح المنهاج ጨርሼ ወደ ሰሜን ቃኘሁኝ። ስልጤ የዑለማ ሀገር ነው። ይሄም የሆነው የዛሬ 50 ዓመት ነው። ከዛሬ 50 ዓመት ጀምሮ ስልጤ ከዑለማ አልተቋረጠም። ስልጤ የኢስላም የኢትዮጵያ እስላም ኩራት ነው። ስልጤ ጃሚዓት الحክማ ዛሬ መጀመሩ ያንሳታል እንጂ አይበዛባትም። ጃሚዓት الحክማ ለማቆርቆር ለመጀመር ማንም ሳይቀድመኝ 100,000 አሁኑ አስቀምጣለሁኝ። ይሄ ይመዝገብልኝ። የዕልም ሀገሬ ስለሆነ የእውቀት ሀገሬ ስለሆነ የኢስላም ኩራት ሀገር ስለሆናችሁ ይገባችኋል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የፍቅር ከተማ በሆነችው በወራቤ የመስጠት ከተማ በሆነው የወራቤ ህዝብ ፊት ሆነን ይህንን ፕሮግራም እያስካሄድን በመሆኑ ከፍተኛ የሆነ ደስታ ይሰማናል። በመቀጠል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት የዘቢ ሞላ የሼህ ልጅ የሆኑት ሼህ አብዱልከሪም ሼህ በድረዲን ሼህ መሐመድ ሱሩን ወደ መድረክ እንጋብዛለን። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ያለ መልእክታቸውን ያስተላልፉልናል። አላሁ አክበር አላሁ አክበር። بسم الله الرحمن الرحيم. أيها المستمعون الكرام، أولا أحييكم بتحية الإسلام وهي تهدى أهل السلام. أقول لكم السلام عليكم ورحمة الله وبركاته.
نحمد الله الذي هدانا لهذا وما كنا لنهتدي لولا أن هدانا الله. الصلاة والسلام على رسول الله وعلى آله وصحبه من والاه. أما بعد የተከበራችሁና የተወደዳችሁ አባቶችና ወንድሞች እናቶችና እህቶች የተከበሩ ለእስልምና ጉዳይ ጠቅላይ ምክር ቤት ታጋዩና ታጋዩ ጀግናው ዓሊሙ ሼህ ሐጂ ኢብራሂም ቱፋ የተከበሩ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ዋና ጸሐፊ ዓሊሙና ዳዒው ሼህ ሐሚድ ሙሳ የተከበራችሁ የኢትዮጵያ እስልምና ጉዳይ ስራ አስፈጻሚ አባላት የተከበሩ ሼህ አብዱልሃዲ አህመድ ቡርሃን የተከበሩ የደቡብ ክልል እስልምና ጉዳይ ምክትል ፕሬዝዳንት ሼህ አብዱሰላም ሼህ አንዋር የተከበሩ የደቡብ እስልምና ጉዳይ ዋና ጸሐፊ ሼህ መሐመድ ሙስጠፋ የተከበሩ የስልጤ ዞን እስልምና ጉዳይ ሼህ መሐመድ ኸሊል የተከበሩና የተወደዱ ፖለቲካውን የሚመሩ ደግሞ የስልጤ ዋና አስተዳዳሪ አቶ አሊ የተከበራችሁ ሚዲያ አካላት የመንግስት አካላት ኡስታዞች ዑለማዎች ዳዒዎች ኢማሞቻችን ሀበይ አፍሬባሁ ሀበይ ሊታም አላህ ጀና አልহামዱሊላህ ይሄ አውጄ በላ መልካው ጊዜ ይላል ይሄ አውጄን ብላሽ ከበላው ትስሎም ይሄ ቀራው ሊቃው በሳንኩራን ለወራቢም በመስራቹም ለቼ ባሪንዝም አጥሙን ትስሎም እና በመቀጠል እንደሚታወቀው ኢትዮጵያ ውስጥ ላይ የትም ቦታ በሚሰራው ኸይር ስራ በሀገር ጉዳይ በለማት ጉዳይ የስልጤ እጅ ቦታ የለም። አልহামዱሊላህ ስልጤ አይደለም የደቡብ የኢትዮጵያ ኩራት ናችሁ። ይሄ ደግሞ የአላህ ፈርድ ነው። ማንም ይስጣ አይደለም ማንም ይስጥን አይችልም። ሁሌም ስልጤ ሰላም ሰገነት ናት። ስልጤ ዞን ስልጤ ህዝብ የልማት ህዝብ ነው። የአንድነት ህዝብ ነው። የወህዳ ህዝብ ነው። ስለዚህ እንደተለመደ ሁሌም ከምንም በላይ ከማንም በላይ ለሀገር ሰላም ለአንድነታችን ለወህዳችን መግለጽ በዱዓችሁ አላህ ኸይሮቻችን በገንዘባችሁ ሙራን በእውቀታችሁ የተጀመረ የህክማ ኮሌጅን ከጅምሩ እንደሚታወቀው እዛው ተገኝተን ብዙ ሰዎች ነበሩ ግማሾች ወደ